የአያቶላ ካሚኒ ፍጻሜና የመካከለኛው ምስራቅ ታላቁ ጦርነትም። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ከረማችሁን? ዓለም አሁንም በድንጋጤ ውስጥ ናት። ባለፈው ሳምንት የተከሰተው ያ አስደንጋጭ ክስተት የመካከለኛውን ምስራቅ ካርታ ለዘላለም ቀይሮታል። ለ37 ዓመታት ኢራንን በብረት እጅ የመሩት የምዕራባውያን ቀንደኛ ጠላት የነበሩት አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር የአየር ድብደባ መገደላቸውን ተከትሎ ምድር በጦርነት ነበልባል እየተቃጠለች ትገኛለች። ሚያዝያ 19 ቀን 1939 ተወለዱ። ለግማሽ ክፍለ ዘመን ያህል የአብዮት ምልክት የነበሩት የዚህ ሰው ፍጻሜ ለምን የዓለምን ነዳጅ ዋጋ ሰማይ አስነካውም? ፕሬዚዳንት ትራምፕ የመጨረሻ ድል ብለው የጠሩት ይህ እርምጃም ዓለምን ወደ ሶስተኛው የዓለም ጦርነት እየገፋት ነውን? ከካሚኒ የልጅነት ሚስጥር ጀምሮ ባለፈው ሳምንት እስከ ተፈጸመው ግድያም አሁንም ዓለም ላይ የደረሰ ስላለው አስከፊ መዘዝ እጅግ ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። አያቶላ አሊ ካሚኒ በኢራን ታሪክ ውስጥ እጅግ አወዛጋቢ ኃይል ሰው ነበሩ። ካሚኒ ያደጉት እጅግ ደሃ በሆነ ሃይማኖታዊ ቤተሰብ ውስጥ ነው። በወጣትነታቸው በሻህ መንግስት ላይ በፈጸሙት የፖለቲካ ተቃውሞ 6 ጊዜ ታስረዋል። በታዋቂው የኢቭን እስር ቤት ውስጥ በደረሰባቸው ድብደባና ስቃይ ምክንያት ለአሜሪካና ለምዕራባውያን ያላቸው ጥላቻ እንደተቀረጸ ይነገራል። ሰኔ 1981 ላይ በአንድ መስጊድ ውስጥ ንግግር እያደረጉ ሳሉ በቴፕ ሪከርደር ውስጥ በተቀመጠ ቦምብ ጥቃት ደርሶባቸዋል። በዚህ አደጋ ቀኝ እጃቸው ሙሉ በሙሉ ሽባ ሆኗል። ከዚያ ጊዜ ጀምሮ ካሚኒ የቁም ሰማዕት ተብለው መጠራት ጀመሩ። በ1989 ታላቁ መሪ አያቶላ ሆሚኒ ሲሞቱም ካሚኒ የኢራን የበላይ መሪ ሆነው ተሾሙ። በእሳቸው ዘመን ኢራን ወታደራዊ አቅሟን አሳድጋለች። በሊባኖስ ሂዝቦላም፣ በየመን ሁቲም እናም በጋዛ ሐማስ ውስጥ የሚንቀሳቀሱ ቡድኖችን በማስታጠቅ የመቋቋም ዘንግ የሚባል ግዙፍ ኃይል መስርተዋል። ባለፈው ሳምንት የተቀሰቀሰው ጦርነት በአጋጣሚ የመጣ ሳይሆን የሚከተሉት 3 ቀይ መስመሮች በመታለፋቸው ነው። ኢራን ዩራኒየምን 90% በማበልጸግ የዩክሬን ቦምብ ለመስራት ሳምንታት ብቻ እንደቀራት የሚገልጽ የስለላ መረጃ ለእስራኤል ደረሰ። እስራኤል ለነውናችን ስንልን ይህንን መፍቀድ የለብንም የሚል የመጀመሪያው የአየር ጥቃት ሰነዘረች። ሁለተኛ፣ የአብርሃም ስምምነትና የኢራን መገለል። እስራኤል ከሳውዲ አረቢያ ጋር የጀመረችው የሰላም ስምምነት ኢራንን በመካከለኛው ምስራቅ ብቸኛ አደረጋት። ካሚኒ ይህንን ስምምነት ለማክሸፍ ትኩረት ለመቀየር በድንበር አካባቢ ግጭቶችን እንዲቀሰቀሱ ማዘዛቸው ለጦርነቱ መነሻ ሆኗል። ሶስተኛም፣ የፕሬዝዳንት ትራምፕ ከፍተኛ ጫና። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመለሱ ኢራን ያለምንም ቅድመ ሁኔታ እጅ መስጠት አለባት የሚል ጥብቅ ፖሊሲ መከተላቸው ለዲፕሎማሲያዊ ንግግሮች መክተም ምክንያት ሆኗል። የጦርነቱ አስከፊ መዘዞች። ኢራን ባለፈው ሳምንት የሆርሙዝ ወሽመጥን በፈንጂ በማጠሯም የዓለም የነዳጅ ንግድ 20% ተቋርጧል። በዚህ ምክንያት አንድ በርሜል ነዳጅ $250 ደርሷል። ይህም በኢትዮጵያ ሆነ በመላው ዓለም የሸቀጦች ዋጋ እንዲጨምር አድርጎታል። የካሚኒ መገደን ተከትሎ የኢራን ከፍተኛ አመራሮች መካከል ቀጣዩ መሪ ማን ይሆን በሚል የውስጥ ጦርነት ተቀስቅሷል። ይህም አገሪቱ ወደ እርስ በርስ ጦርነት እየገፋፋት ነው። ሩሲያና ቻይናም የአሜሪካን ጥቃት በማውገዝ ለኢራን ወታደራዊ ድጋፍ እንደሚያደርጉ አስታውቋል። ይህን ጦርነት ወደ ሶስተኛው የዓለም ጦርነት የመቀየር ስጋትን ፈጥሯል። ውድ ተመልካቾቻችን፣ የአያቶላ አሊ ካሚኒ ፍጻሜ የአንድ ሰው ሞት ብቻ አይደለም፣ የአንድ ዘመን መገባደጃ እንጂ። ባለፈው ሳምንት የተፈጸመውን ግድያም ዓለምን ወደማይታወቅ አቅጣጫ እየመራት ይገኛል። በመካከለኛው ምስራቅ የፈሰሰው ደም ወደ ሰላም ያመራል ወይ ዓለምን ወደ ሶስተኛ የዓለም ጦርነት ይከታታል? የካሚኒ ተከታዮች አጸፋቸው ምን ይሆን? ፕሬዚዳንት ትራምፕስ ቀጣይ እርምጃቸው ምንድን ነው? እኛ ይህንን መረጃም
በየቀኑ በዝርዝር መከታተላችንን እንቀጥላለን። ይህንን ቪዲዮ ላይክ በማድረግ ለሌሎች እንዲደርስ ያድርጉም። የእናንተ አስተያየት ለእኛ ትልቅ ዋጋ አለው። በካሚኒ ግድያ በጦርነት መዘዝ ላይ ያላችሁን አመለካከት ከታች በኮመንት መስጫ ላይ ይጻፉልን። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰቦቻችን አባል ይሁኑም። ስላዳመጣችሁን እናመሰግናለን። በቀጣይ በሚገርም መረጃ እስከምንገናኝ ሰላም ቆዩን።